ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? ሰላም ናችሁ? አለሁላችሁ። ሰላም ፈርኒቸር ነኝ። ሰላም ፈርኒቸር የተለያዩ የሚያማምሩ በአይነታቸው ለየት ያሉ ቆንጆ የሆኑ ተሰርተው የማያውቁ የሆኑ ስራዎችን ይዤላችሁ እየመጣሁ እገኛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን እላችኋለሁ። ቤተሰቦች ዛሬ እንግዲህ የመኝታ ቤት ፓኬጅ ይዤላችሁ መጥቻለሁ። ምንድነው ካላችሁ ይሄ የምትመለከቱት አልጋ ሜትር ከ80 አልጋ 2 ሜትር ቁም ሳጥን እንደዚሁም ደግሞ ሜትር ከ20 ኮስሞቲክስ ይዤላችሁ መጥቻለሁ ማለት ነው። ሰላም ፈርኒቸር ነው። የሰላም ፈርኒቸር እንግዲህ በሰፊው እየተንቀሳቀሰ የሚገኘው ቲክቶክ ላይ ነው። ከ120 ሺህ በላይ ተከታዮችን አፍርተናል። ዩቲዩብ ላይ ደግሞ እንግዲህ ቀስ እያልን እየመጣን እንገኛለን። እንደዚህ አይነት ጸድ የሆኑ ስራዎችን ማዘዝ ማሰራት የምትፈልጉ ካላችሁ ደግሞ ስልክ ቁጥሬን አስቀምጥላችኋለሁ። በዚህ ስልክ ቁጥር ደውላችሁ ከኔ ጋር ኮኔክት ማድረግ ትችላላችሁ። እንደዚሁም ደግሞ በኢሞ በቴሌግራም ቀጥታ ከኔ ጋር ተገናኝታችሁ ያለውን ነገር ማውራት እንዲሁም ማሰራት የምትፈልጉበት ቦታ ተሰርቶ መድረስ ይችላል ማለት ነው። ቤተሰቦች እንግዲህ ወደ ስራው አብረን የምንመለከት ይሆናል። የትም እንዳትሄዱ ተመልከቱኝ ማለት ነው። ያስፈልጋችሁ ስለሚችል አንድ ቀን ስልክ ቁጥሬን አስቀምጥላችኋለሁ። በዚህ ስልክ ቁጥር ትደውሉልኛላችሁ። ከግርጌው ልጀምር። እንግዲህ ይሄ ግርጌው የምትመለከቱት በሚያምር ሁኔታ የተሰራ ነው። ቆንጆ ስራ ነው ማለት ነው። ብዙ ጊዜ እንደዚህ መሳቢያዎች ሲደረጉ ከላይ የምትመለከቱት ፓርት ተከፋች አይሆንም ማለት ነው። ማረፊያ ብቻ ነው። ይሄ ግን ማረፊያም ነው። 4 መሳቢያዎችን ጨምሮ ያዘ። እንደዚሁም ደግሞ ተከፋች ሆኖ ከላይ ብዙ እቃዎችን መያዝ የሚችል ነው ማለት ነው። በሚያምር ሁኔታ የተሰራ እያንዳንዳቸው መሳቢያዎች ስላይደር ገብቶለት በስላይደር መንሸራተት እንዲችል ተደርጎ የተሰራ ቆንጆ የሆነ ሜትር ከ80 አልጋ ነው ማለት ነው። ፋሚሊዎች እንግዲህ አልጋውን እያሳየኋችሁ ነው። ራስጌውን ደግሞ በደንብ አድርጌ ላሳያችሁ። ሙሉ ለሙሉ ውበት የደፋበት ቆንጆ የሆነ አልጋ ስለሆነ እንዲህ አይነት አልጋ ማሰራት የምትፈልጉ ከኔ ጋር ኮኔክት ማድረጋችሁን እንዳትረሱላችኋለሁ ማለት ነው። እንደምትመለከቱት እንግዲህ ራስጌው ቀቦ የሚሆኑ ጽድት ተደርጎ በቆንጆ ስሪት የተሰራ ቆንጆ ዲዛይን አዲስ ዲዛይን እንደዚሁም በሚያምር ሁኔታ ጠንካራ የሆነ ስራ ነው ማለት ነው። ሌዘር ወይም ደግሞ ስፖንጅ እንዳይመስላችሁ። ይሄ የምትመለከቱት በሚያምር ሁኔታ የተሰራ ብዙ ጊዜና ልፋትን የጠየቀ ብዙ ጊዜ የፈጀ ቆንጆ ስራ ስለሆነ ማለት ነው። ከዚህ በኩል እንግዲህ እንደምትመለከቱት ስሪቱ በሚያምር ሁኔታ የተሰራ ጎልድ የገባለት ነው። የሚያምር ከለር ነው። በነጭና በዚህ በምትመለከቱት ከለር በሚያምር ስሪት የተሰራ ቆንጆ የሆነ አልጋ ነው ማለት ነው። በቀኝና በግራ ያሉት ኮመዲኖች ያው ለብቻ መነሳት የሚችሉ ናቸው። መብራት ገብቶለታል። እንደምትመለከቱት በቀኝና በግራ ያለው ላይቶች ብዙ ላይቶችን ያወጣል። በሚያምር ሁኔታ መኝታ ቤቱን ያስውብልናል ያሳምርልናል ማለት ነው። ፋሚሊዎች ሰላም ፈርኒቸር ነው። ሰላም ፈርኒቸር የሚያማምሩ ቆንጆ የሆኑ ስራዎችን እየሰራን እንገኛለን። ወንድምና እህቶች እንግዲህ በዚሁ አጋጣሚ ላስታውሳችሁ የምፈልገው ነገር ምንድነው አሁን ላይ ውጭ ያላችሁ ወንድምና እህቶች ብዙ ጊዜ በተደጋጋሚ የምትጠይቁን አልጋዎች አሉ። የምታዙን እንደዚሁም ደግሞ የምታሰሩት አልጋ አለ። የተለመደ አልጋ ማለት ነው። ከዋጋው አንፃር እያያችሁ ሊሆን ይችላል። ስትመጡ ግን እዚህ የሚጠብቃችሁ አልጋ ያ አልጋ ያው ከጊዜው ጋር ሊሆን የማይችል ሊቆያችሁ የማይችል አልጋ ነው ማለት ነው። ስለዚህ ቤተሰቦች ስታሰሩ ዲዛይን ሊቆይ የሚችል ዲዛይን ቆንጆ የሆነ ዲዛይን ሊያልፍበት የማይችል ቆንጆ ስሪት መሆኑን ባለሙያ አማክራችሁ ብታዙና ብታሰሩ አሪፍ ነው ብዬ መከራችኋለሁ ማለት ነው። ሌላው ነገር ደግሞ ኮስሞቲክሷን ላሳያችሁ። ኮስሞቲክሷ በምታምር ሁኔታ የተሰራች አልጋው ጋር ማች ተደርጋ የተሰራች መሳቢያዎች ገብቶላታል። በምታምር ሁኔታ የተሰራች ቆንጆ ኮስሞቲክስ ነች ማለት ነው። እንደምታዩት ሜትር ከ20 ነው። ቁመቱ ሜትር ከ80 ነው። 3 መሳቢያዎችን አስገብተንለታል። ቁልፍና ስላይደርን ጨምሮ የገባለት ቆንጆ የሆነ ኮስሞቲክስ ነው በሚያምር ሁኔታ። እነዚህ የምትመለከቷቸው ጌጦች የሚያምሩ ጌጦች ናቸው። ውበት እንዲደፋበት ውበት እንዲሰጠው ያደረጉት እነዚህ ጭምር ስለሆኑ ማለት ነው። ስለዚህ ቤተሰቦች ምን ለማለት እየፈለኩ ነው እንግዲህ እንደዚህ አይነት ስራ ማሰራት የምትፈልጉ ሰዎች ካላችሁ እኔ ጋር ኮኔክት ከማድረግ ወደ ኋላ አትበሉ፣ ደውሉልኝ። ያለሁት አድራሻዬ ወሎ ከሚሴ ነው። ከሚሴ ነው ያለሁት። ወደ የምትፈልጉበት ቦታ ተሰርቶ መሄድ መድረስ ስለሚችል ስጋት እንዳይገባችሁ በዚሁ አጋጣሚ ነገራችኋለሁ። ሌላው ነገር ደግሞ ቁም ሳጥኑን ላሳያችሁ። እስኪ ቁም ሳጥኑን ላሳያችሁ። 2 ሜትር ቁም ሳጥን ነው። በቀላሉ መነቃቀል በቀላሉ መንቀሳቀስ የሚችል ቁም ሳጥን ነው ማለት ነው። በሁለት ሰው እንደፈለጋችሁ ማንቀሳቀስ የምትችሉት ቆንጆ የሆነ ቁም ሳጥን ነው። እነዚህ 3 እቃዎች እንግዲህ መኝታ ቤት ውስጥ የሚገቡ አንድ ላይ ማች ተደርገው የተሰሩ ቆንጆ ስራዎች ናቸው ማለት ነው። እንደምትመለከቱት እንግዲህ መስታወት ከፊት ለፊት ገብቶለታል።
እነዚህ መስተዋቶቹ እንደመዋቢያ የለበስነው ልብስ ወደ ኮስሞቲክስ ሳንሄድ የለበስነው ልብስ እዚሁ ሆነን ወይም ራሳችንን ማስጌጥ ማስዋብ ራሳችንን መመልከት እንችላለን ማለት ነው። ከዚህ በላይ ለብቻ መነሳት የሚችል ነው። እንደዚሁም ደግሞ ከዚህ በላይ ለብቻ መነሳት የሚችል ነው ማለት ነው። ስለዚህ ለሁለት ሰው እንደፈለገ ማንቀሳቀስ የሚችል ነው ማለት ነው። እንደምትመለከቱት እንግዲህ ውስጡ ሰፋ ሰፋ ያለ ብዙ እቃዎችን መያዝ የሚችል ቆንጆ ቁም ሳጥን ነው። ሌላው ነገር እንግዲህ እነዚህ የምትመለከታቸው አንድኞቹ እነዚህ ማኔላዎቹ የሚያምሩና ቆንጆ ስራ ከቁም ሳጥኑ ጋር እንዲሁም ካልጋው ጋር ከኮስሞቲክሱ ጋር ማች ሊያደርግ የሚችል ቆንጆ የሆነ ማኔላዎችን ተጠቅመንለታል ማለት ነው። የሚሰቀሉ ልብሶች ካላችሁ ደግሞ እዚህ ላይ መስቀል ትችላላችሁ። እዚህ ላይ ልብሶችን መስቀል ትችላላችሁ። ከስራ አንድ መሳቢያ ገብቶለታል። አንዳንድ ነገሮችን ማስቀመጥ እንድትችሉበት ቁልፋት ገጥመንለታል። ቆንጆ የሆነ ስራ ነው እንደምትመለከቱት ማለት ነው። ስለዚህ ፋሚሊዎች በአይናችሁ እያያችሁት ነው ስራውን። ያን ያህል ገለጻና ያን ያህል ማካበድ ያን ያህል ማብራሪያ የሚፈልግ ነገር ስላልሆነ ማለት ነው። ከእናንተ የሚጠበቀው ሼር፣ ሰብስክራይብ እና ለወዳጅ ዘመዶቻችሁ ለጓደኞቻችሁ መላክ ሰላም ፈርኒቸር የሚለውን ሰብስክራይብ እንዲያደርጉ ማስታወስ። ቤተሰቦች ስራውን እንደምታዩት ነው። የኔን ብዙ ስራዎች ማየት ከፈለጋችሁ ሰላም ፈርኒቸር ብላችሁ ቲክቶክ ላይ ግቡ። ብዙ ስራዎችን ማየት ስለምትችሉ ማለት ነው። እንግዲህ ቤተሰቦች ቲክቶክ ላይ ደግሞ በሰፊው እየተንቀሳቀስኩ ነው። የተለያዩ ሰዎች እየነገርኳችሁ ነው። ቪዲዮዎችን ከቲክቶክ ላይ እየቆራረጡ ዩቲዩብ ላይ በመልቀቅ ሰዎች እየተደናገሩ ስለሆነ ትክክለኛው የዩቲዩብ ቻናሌ ይሄ ነው፣ ሰላም ፈርኒቸር የሚለው። ሰብስክራይብ ማድረጋችሁን እንዳትረሱ በዚሁ አጋጣሚ ልነግራችሁ እፈልጋለሁ። ስልክ ቁጥር እናስቀምጥላችኋለሁ። በዚህ ስልክ ቁጥር ከኔ ጋር ደውሉ፣ ኮኔክት አድርጉ። አመሰግናለሁ።